በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ካለመኖር ወደ መኖር አምጥቶ በአርአያውና በመልኩ ሰርቶ ሰው አድርጎ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ እኛም አምላካችን ልዑል እግዚአብሔር ስሙ በሰማይ በቅዱሳን መላእክት በምድር በሰው ልጆች አንደበት የከበረና የተመሰገነ ይሁን። አክሊለ ምክህነ የመመቻችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሰረተ ንጽሕነ የንጽሕናችን መሰረት ኮነ በማርያም ድንግል በድንግል ማርያም ሆኖልናልና የአምላካችን እናት ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየጸጋቸው ስማቸው ይክበር ይመስገን። እጅግ የተከበሩ አባታችን ክቡራን ዘማሪያን፣ መምህራን በአጠቃላይ በዚህ በእናታችን በቅድስት ኪዳነ ምሕረት ቤተ ክርስቲያን ተሰብስባችሁ ለመዘመር፣ ለመማር፣ ለመጸለይ የመጣችሁ ምዕመናንና ምዕመናት ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። የምሕረት ባለቤት የሆነው እግዚአብሔር አምላካችን በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን እንድንማር፣ እንድንጸልይ፣ እንድንዘምር ስለፈቀደልን ስለማይነገር ስጦታው አሁንም ስሙ ይክበር ይመስገን። ንግሥቲቱ በቀኝህ ትቆማለች። ዛሬ ለዚህ ምሽት እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ነው። ንግሥቲቱ በቀኝህ ትቆማለች ይላል። እስቲ በሉ ሁላችሁም ንግሥቲቱ በቀኝህ ትቆማለች። ቃሉን የተናገረው ልበ አምላክ ቅዱስ ዳዊት ነው። የዳዊት መዝሙር 44 ቁጥር 9 ላይ ተመዝግቦ እናገኘዋለን። በግዕዙ ቋንቋ እንዲህ ይላል፣ ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች። ባለባሰው ወርቅ ኡጽፍት ወሁብርት፣ የወርቅ ልብስ ተሸልማ ለብሳ ንግሥቲቱ በቀኝ ትቆማለች ይላል ልበ አምላክ ዳዊት። በማን ቀኝ ነው የምትቆመው የሚለውን ስናጠና ከላይ አንስቶ አምላካችን መድኃኒታችን እግዚአብሔር እንደሆነ እየገለጠ ይመጣል። ከቁጥር 1 አንስቶ ስታዩት ማለት ነው። ንግሥት የተባለችው ደግሞ በጌታ ቀኝ በእግዚአብሔር ቀኝ የምትቆመው ንግሥት ማናት ብለን ስናጠና ድንግል ማርያም ናት። መቼም በእግዚአብሔር ቀኝ ከእመቤታችን ውጭ የቆመች ሌላ ንግሥት የለች ማለት ሁላችን በምጽአት ሞተን ስንነሳ እድሉ ከገጠመን በቀኙ እንቆማለን። በጎችን በቀኙ ፍየሎችን በግራው ያቆማል ተብሎ እንደተጻፈ ማለት። ዛሬ ግን በእግዚአብሔር ቀኝ የቆመም የተቀመጠ ሰው የለም ከማን በስተቀር? ከእመቤታችን በስተቀር። ይህ ጥቅስ የእመቤታችን ዕርገቷንና ትንሣኤዋን የሚያስረዳ መሰረታዊ ቃል ነው ማለት ነው። ልበ አምላክ ዳዊት በትንቢት ነው የተናገረው። ትንቢት ነው። አሁን ምን ሆኗል? ተፈጽሟል። ትቆማለች ማለት ገና ወደፊት ነው አይደለ? ቆማለች ማለት የተፈጸመ ነው። ዳዊት ግን ከእመቤታችን ቀድሞ የነበረ የእመቤታችንም አባት የተባለ ስለሆነ ስለ ድንግል ማርያም ሲናገር ንግሥቲቱ አለ በቀኝ ትቆማለች ይላል። ያ ማለት ገና ትንቢት እየተናገረ ነው። የዳዊት ትንቢት ተፈጽሞ ያቺ ንግሥት የተባለችው ድንግል ማርያም አለባበሷ ሳይቀር ተገልጦ በእግዚአብሔር ቀኝ በጌታ ቀኝ ቆማለች ማለት ነው።
እዚህ ላይ ጠንከር አድርገን ስናየው መቆም የሚለውን መጻሕፍት ሲተረጉሙት መቆም ማማለድ መለመን ነው አይደለ? ለፍጥረታት ለሰው ልጆች ሁሉ አማላጅ መሆኗን ሲገልጥ ልበ አምላክ ዳዊት በንግሥቲቱ በቀኝ በጌታ ቀኝ ትቆማለች ብሎ ገልጿታል። በጌታ ቀኝ የምትቆመው መቆሟ ለምንድን ነው ብለን ስናጠና ለማማለድ ነው። ሰውን ሁሉ ለማማለድ ትቆማለች። በግብፅ ቋንቋ እንዲህ ይላል፣ ሙሴ ባይቆም ኑሮ ሕዝቡን ሁሉ ባጠፋቸው ነበር ይላል አይደል? ቁመትን ማማለድ እንደሆነ ሲገልጥ ወይም ደግሞ ስለ ሕዝብ ልጆች የሚቆመው ሚካኤል ይነሳል ይላል አይደል? አሁን ሚካኤል የሚቆመው ሲል ለምንድን ነው? ለምልጃ ሰዎች እንዳይጠፉ ቅዱሳን መላእክት በእግዚአብሔር ፊት ይቆማሉ፣ ለመለመን ለመጠየቅ እና ንግሥቲቱ በቀኝ ትቆማለች ሲል መቆሟ ለምንድን ነው ተብሎ ሲጠየቅ አማላጅነቷን ለመግለጽ ነው። ግን በቀኝ ትቆማለች ሲባል በጌታ ቀኝ ጌታ የት ነው ያለው ብለን ስናጠና ስለ ልዕልናው በሰማይ አለ አይደል የምንለው? ዘበይንተ በልዕልና ከትትሜሰል በደመና በደመና ተመስሎ ዙፋኑ በኪሩቤል ላይ ዘርግቶ በሰማይ እግዚአብሔር አለ እንለዋለን። በእርግጥ በሁሉም ቦታ አለ አይደለ? እግዚአብሔር በላይም በታችም በቀኝም በግራም አለ። ስለ ክብሩ ግን ዙፋኑን ዘርግቶ እግዚአብሔር አለ የምንለው በየት ነው? በሰማይ ነው አይደለ? አዎ በሰማይ አነጸ መቅደሶ በአርያም ስለሚል በሰማይ መቅደሱን ማለት መንበሩን ዘርግቶ ኪሩቤል ተሸክመውት እንደሚኖር ቅዱሳት መጻሕፍት ያስረዳሉ። በእሱ ቀኝ አለ ስንላት እመቤታችን ምንድን ነው የሚለው? ጌታችን አድርጎ በአባቱ ቀኝ አለ ይለዋል አይደል? ወንጌላዊው ሲገልጠው ይህንን ምን ይላል? እንደውም ቅዱስ እስጢፋኖስ ኢየሱስ ክርስቶስን አድርጎ በአባቱ ቀኝ እንዳየው ገልጿል አይደል? ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 8 ስታነቡት ይገልጣል። ምዕራፍ 7-8 አነቡት። ኢየሱስ ክርስቶስ በአባቱ ቀኝ እንዳለ ያስረዳል አይደል? ኢየሱስ ክርስቶስ በአባቱ ቀኝ አለ ሲል ደግሞ ንግሥቲቱ በቀኝ የተባለ ደግሞ ቀኝ የተባለው ማን ነው? ኢየሱስ ክርስቶስ ልጇ ነው። በልጇ ቀኝ እንደምትቀመጥ ሲገልጥ ልጇ በሰማይ ነው ያለ አርጓል። እርሷም ደግሞ በልጇ ቀኝ ካለች አርጋ በየት ነው ያለች ማለት ነው? በየት ነው ያለች ማለት ነው? በልጇ ቀኝ በሰማይ። ይህንንም ሊቁ ቅዱስ ያሬድ ይላታል፣ ወነበረት በየማነ ወልዳ ይላታል አይደለ? ገልጾ ያስቀምጧል። በልጇ ቀኝ አለች በማለት ሊቁ ቅዱስ ያሬድ አስረድቷል። ይህንን ይዛ ቤተክርስቲያናችን ዛሬ የእመቤታችን ትንሣኤዋንና እርገቷን ታከብራለች። አሁን የምንምላችሁ እመቤታችን አልተነሳች ብሎ የሚቃወሙ አካላት አሉ አይደለ? አላረገችም የሚሉ አካላት አሉ። ግን እንዴት እንደተነሳች እንዴት እንዳረገች መጻሕፍት በምስጢርም በምሳሌም ገልጠውታል። ማረጓ ዋናው ማስረጃው በልጇ ቀኝ መሆኗ ነው። ጌታችን ያለበት በሰማይ ነው። በልጇ ቀኝ ደግሞ ንግሥቲቱ ትቆማለች ከተባለ እርገቷን ያሳያል። መነሳቷን ደግሞ ልበ አምላክ ዳዊት በመዝሙር 131 ላይ አንተና የመቅደስ ታቦት ተነስ ይላል። አንተ የተባለ ኢየሱስ ክርስቶስ ነው። ከሙታን ተለይቶ ተነስቷል፣ ሞትን ድል አድርጎ ማለት ነው። የመቅደስ ታቦት የተባለችው እርሷ ማን ናት? ድንግል ማርያም ናት። የክርስቶስ አማናዊት መቅደሱ ናት። በእሷ ሆድ ውስጥ 9 ወር ከ5 ቀን ማኅፀኗን መቅደስ አድርጎ ኑሮባታል። ኦ መቅደስ ለልዑ እግዚአብሔር በእሷ የተቀመጠባት አማናዊት መቅደስ ድንግል ማርያም ናት። ታዲያ አንተና የመቅደስ ታቦት ተነሳል አይደል? በአምላክ ላይ አሁን እዚህ ላይ አንተና መቅደሶችን ይነሱ አላለም። ለምን? የመቅደስ ታቦት ለይቷል። የመቅደሱ ታቦት ደግሞ ማለት በመቅደስ ውስጥ ያለች አማናዊቷ ታቦታችን ማን ናት? ድንግል ማርያም ናት። ታቦተ ጽዮን እኮ ሲገልጥ ነው እዚህ ድንግል ማርያም ናት። አንተና የመቅደስ ታቦት ተነስ ሲል አንተ የተባለው ክርስቶስ ነው። የመቅደሱ ታቦት ደግሞ ድንግል ማርያም ናት። ተነስ በማለት ወደ ዕረፍት ተነስ በማለት ልበ አምላክ ዳዊት በትንቢት ገልጦታል ማለት። ስለዚህ ልጇም ተነስቷል፣ እሷ ምን ብላለች? ተነስታለች። ይሄ ቃል በመያዝ ቤተክርስቲያኒቱ ትንሣኤዋን ታከብራለች። መጽሐፍ ቅዱስ መሰረት ለማድረግ ነው። ሌላው በግልጽ ቋንቋ የተቀመጠ ሶስተኛ ጥቅስ ልጥቀስላችሁ። ራእይ 12 ነው አይደል? አባታችን ታላቅ ምልክት በሰማይ ታየ አይደል የሚለው? አዎ ይሄ በቃ መዝጊያ ነው። በተለይ ለአማንያን ለመናፍቃን አያንቀሳቅስም። ታላቅ ምልክት በሰማይ ታየ። ያ ምልክት ደግሞ የታየው ምልክት በጣም የሚገርሙ ስለ ከዋክብት ፀሐይ፣ ጨረቃ አይደለ ዙሪያዋን ከበዋል፣ አክሊል ሆነውላት
የታየች ያቺ ምልክቷ ማናት? አንዲት ሴት ናት ይላታል። እውነት ነው ሐሰት ነው? መጽሐፍ ቅዱሱ ያቺ አንዲት ሴት የተባለችው በሰማይ ምልክቱ ሆኖ ታይታ የተገለጠችው ሴት ማናት ብለን ስናጠራ ድንግል ማርያም ናት። ተነስታ ካላረገች ደግሞ እንዴት በሰማይ ምልክቱ ታየ? መጽሐፍ ቅዱስን አንቁትማ። በእውነት ነው የምላችሁ ራእይ ምዕራፍ 12 ቁጥር 1 ጀምሮ ያለውን አንቁት። በዚህ መሰረት በሰማይ የታየው ምልክት ማናት? ድንግል ማርያም ናት። አንዲት ሴት ነው የሚላል። ያቺ የከበረች ሴት፣ ያቺ የክብር አክሊል ያላት ሴት፣ ያቺ ዙሪያዋን ከዋክብት ፀሐይ፣ ጨረቃ የከበቧት ሴት፣ ያቺ ሴት በየት ነው ያለችው? በሰማይ ነው ያለችው። ሴቷ ደግሞ ሌላ ናት እንዳለን ሌላ ሴት ተነስታ በሰማይ እንዳለች መጽሐፍ ያረጋግጣል አይደል? እርሷን ብቻ ተነስታ በሰማይ እንዳለች ይገልጣል፣ ያስረዳል። ከዚህ የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ተነስታ አድርጋለች ይችላል ብላ ታስተምራለች። ስንት ጥቅሶች ነገርኳችሁ? ስንት ነገርኳችሁ? ያዟቸው እንጂ ንግሥቲቱ በቀኝ ትቆማለች፣ ማስረጃችን ነው። አንተና የመቅደስ ታቦት ተነስ፣ ማስረጃችን ነው። በሰማይ ታላቅ ምልክት ታየ። የታየው ምልክት ማናት? ድንግል ማርያም ናት። ማስረጃችን ነው። ይህንን እሰን ነው ድንግል ማርያም ተነስታ አድርጋለች የምንለው በምስጢር በግልጥ ነቢዩ ልበ አምላክ ዳዊት ሲጽፍ በትንቢት ነው። በአረጋዩ ግን ግልጥ አድርጎ ታየች ብሎ አለ ገለጠ። ምልክት ታየች ሆኗል፣ ድርጊቱ ተፈጽሟል። ይህንን ማመን ያስፈልጋል። እዚህ ውጭ አዋልድ መጻሕፍት ደግሞ ገልጸው አስቀምጠውታል፣ እመጣበታለሁ። ነገር ግን የእመቤታችን ትንሣኤና ዕርገት የሚቃወሙ አካላት እስቲ ከመጽሐፍ ቅዱስ ጋር አዛምደን እናያቸው። ለምሳሌ ኤልያስ እንዳረገ መጽሐፍ ቅዱስ ይገልጣል። በቀጥታ ኤልያስ ወደ ሰማይ አረገ ይላል አይደል? ነው አናነብ መጽሐፍ ቅዱስ ሁለተኛ ነገሥት ወይም ነገሥት ምዕራፍ 2 ስታነቡ ኤልያስ ወደ ሰማይ ምን አረገ የሚለው አረገ ይላል። እስኪ እናነጻጸር። ከኤልያስና ከማርያም ማን ይበልጣል? ማን ይበልጣል? ኤልያስ ወደ ሰማይ ያረገው የእግዚአብሔር ሰው ስለሆነ ነው አይደል? የእግዚአብሔር ሰው በመሆኑ ኤልያስ ወደ ሰማይ ካረገ የእግዚአብሔር እናት ድንግል ማርያም ወደ ሰማይ አረገች ቢባል ምንድን ነው የሚከብደው? የእግዚአብሔር ሰው ከመሆንና የእግዚአብሔር እናት ከመሆን የቱ ነው የሚበልጠው? ኤልያስ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ ነው። በመሰረቱ የእኛ ዘመን ሰው የምን ሰው ነው የሚባለው? የእኛ ዘመን ሰው የእግዚአብሔር ሰው ነው። ዘመናችን የምን ሰዎች ናቸው ያሉበት? አቤት እስቲ ንገሩ። ቢዝነስማን አይደል የምንላቸው አብዛኞቹ ሰዎች። ቢዝነስማን ማለት የምን ሰው ማለት ነው? የገንዘብ ሰው። ይገርማል። በአባቶቻችን ዘመን የእግዚአብሔር ሰው ነበር። ሙሴ የእግዚአብሔር ሰው፣ ኤልያስ የእግዚአብሔር ሰው፣ ዳዊት የእግዚአብሔር ሰው። ዛሬስ እገሌ ቢዝነስማን የማን ሰው? የገንዘብ ሰው። በጣም ያሳዝናል። ምን ያህል እንደተሸጠን አይታቸው። ግን ጥቆማ ለማድረግ ነው። እዚህ ውስጥ አልቆይም። የምቆየው በድንግል ማርያም ዙሪያ። ታዲያ ይሄ ከሆነ ኤልያስ ደግሞ ያረገው ሳይሞት እዩትማ። አንድ ኤልያስ የእግዚአብሔር ሰው የእግዚአብሔር ነቢይ በመሆኑ ወደ ሰማይ እንዳረገ ቅዱስ መጽሐፍ ይገልጣል። ኤልያስ ደግሞ ያረገው የሚገርማችሁ ገና ሳይሞት ነው። ሞቶ ተነስቶ ማድረግ ያለነው ሳይሞት ነው ወደ ላይ የወጣው። አልሞተም አይደል ኤልያስ? ኤልያስ ሳይሞት ወደ ሰማይ ካረገ ድንግል ማርያም ሞታ ተነስታ አረገች ሲባል ምንድን ነው የሚከብደው? መጽሐፍ ቅዱሱን እናንበው እንጂ። ሌላው ኤልያስ እንዳረገ ሄኖክም ወደ ላይ ከፍ ብሏል አይደል? ወደ ላይ ሄኖክም ወጥቷል። አካሄዱን ከእግዚአብሔር ጋር ስላደረገ ሄኖክ አልሞተም ይላል መጽሐፍ ቅዱስ። ለምታነቡ ሰዎች ዘፍጥረት ምዕራፍ 5 ላይ ተጽፎላቸዋል። ሄኖክ አካሄዱን ከእግዚአብሔር ጋር በማድረጉ ከሞት አምልጧል። ወደ ላይ ከፍ ብሏል፣ ወደ ላይ ወጥቷል። ሄኖክ ከእግዚአብሔር ጋር አካሄዱን በማድረጉ ካልሞተ ወደ ላይ ከፍ ካለ እግዚአብሔርን የወለደች
ከኛ ትንሽ ቀድማን ተነሳች ሲባል ለምን ሰዎች የሚቃወሙት? የሙታን መነሳት በማርያም ደግሞ አልተጀመረም እና አልዓዛር አልተነሱም እንዴ? መጽሐፍ ቅዱሳዊ ለማድረግ ብሉይ ኪዳን ውስጥ ስነድ ኤልሳ 2 ሙት ኤልያስ 1 ሙት አያስነሱም እንዴ? ምንም ተመልሰው ቢሞቱ ነው። እዚህ ላይ ኤልሳ ሙት አስነስቷል። ያልሞተው ኤልሳ የሞት አስነስቷል። ይቅርታ ያልሞተው ኤልያስ ማለት ነው። ያልሞተው ኤልያስ የሞት አስነስቷል። የሞተው ኤልሳ የሞት አስነስቷል። ይገርማል። እዚህ እዩትና ያልሞተው ኤልያስ የሞተው ነው። እስከ ዛሬ ኤልያስ ምን አላለም ያቻለው? አልሞተም። ኤልያስ ለመጀመሪያ ጊዜ ያስነሳው ሙት ማን ነው? ይሄን ከነገራችሁ ጥሩ ነው። እስቲ ለወቻችሁ የመጽሐፍ ቅዱስ ልጆች ሁሉ ማን ነው ለመጀመሪያ ጊዜ ከሞት የተነሳ? ኢየሱስ ክርስቶስ ዳግም ሞት የሌለበት ትንሣኤ ስለተነሳ ቀዳሚ ተባለ ትንሣኤ አይደል? ግን ከሰው ልጆች መካከል ከሞት ቀድሞ የተነሳ አንድ ሰው አለ። ያስነሳው ኤልያስ ነው። ገልጠውታል። ስሙን ሳይሆን ማናዊ ዮናስ ነው። ነቢዩ ዮናስ ነው ከሞት የተነሳው። ለክርስቶስ የመነሳቱ ምሳሌ ሆኖ የቀረበበት መሰረታዊ ምስጢር ያለ በሰው ሆድ ውስጥ 3 ቀን መቆየቱ ብቻ ሳይሆን በሰው ሆድ ውስጥ ከመቆየቱ በፊት በሕፃንነቱ ቀድሞ ምን ያለ ሞቶ የተነሳ ነው ነቢዩ ዮናስ። ስለዚህ ዮናስ በኤልያስ ተነስቷል። እንደገና ሌሎች ሙታን ደግሞ 2 ሙታን በኤልሳ ተነስተዋል። የሚገርማችሁ ኤልሳ ሳይሞት በሕይወቱ 1 ሙት አስነስቷል። ሙቶ ተቀብሮ ደግሞ ምን አስነስቷል? ሙት አስነስቷል። ኤልሳ እኮ ሙቶ የሞት አስነስቷል። የእኛ ቤተክርስቲያን ቅዱሳን የምታከብረው አጽማቸው ሳይቀር ስራ ይሰራል የምትረሱ ብላ አይደለም። ለምታነቡ ሰዎች መጽሐፈ ነገሥት ካልዕ ምዕራፍ 13 ቁጥር 20 ላይ ስታነቡ ኤልሳ ሞተ ተቀበረ። ኤልሳ በሞተ በተቀበረ በዓመቱ 1 ሰው ሞተና ከኤልሳ መቃብር ላይ ወስደው ቀበሩት። የኤልሳ አጥንት ሲነካው ሰውየው ድኖ በእግሩ ቆመ ይላል። ክብር ለቅዱሳን አምላክ ይሁን። በጣም የሚገርም ነው። ሰውየው ድኖ አጥንቱ ሲነካው እኮ አባቶቻችን አጽመ ፍልሰት ብለን ቀናቸውን እናከብራለን አይደል? አይውና አጽማቸው ሳይቀር ስራ ስለሚሰራ እኮ ነው። አጽማቸው ሳይቀር የሞተው ኤልሳ በዓመቱ በአጥንቱ ሙት ሲነካ የሞተው በኤልሳ አጥንት ምን አለ? ተነሳ እኮ ነው የሚለው። ስለዚህ ሙታን መነሳት በድንግል ማርያም እንዳልተጀመረ መጽሐፍ ቅዱስ ማስረጃ ነው። ወደ አዲስ ኪዳን ስንሄድ ስጠቅሱላቸው ብሉይ ኪዳን ይሏቸዋል አንዳንዶቹ። አቤት ግን አዲስ ኪዳን ላይ የለም እንዴ ሞት እንደተነሳ? አልዓዛርም ደግሞ ስጠቅሱባቸው ይሄ የጌታ ታምር ነው ይሏቸዋል። ለማጨመር እኮ ነው፣ ላለማመን ሽሽት። አልዓዛር ከሞት እንደተነሳ እናምናለን አይደለ? የዮሐንስ ወንጌል ምዕራፍ 11 ነው አይደል? አልዓዛር ከሞት ተነሳ። ግን ቢነሳ አልዓዛርም ሌሎችን የጠቀስኩላችሁ ተመልሰው ምን ብለዋል? ሙተዋል። እንደገና ለመነሳት ምጽአትን ይጠብቃሉ ማለት ነው። ይህ ብቻ አይደለም። ጴጥሮስም እኮ ጣቢታን ከሞት ብሏታል፣ አስነስቷታል። የሞተችው ጣቢታ በጴጥሮስ ተነስታለች። የሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ ተመዝግቦላችኋል እኮ ጣቢታ በጴጥሮስ ጸሎት ከሞት እንደተነሳች ቅዱስ መጽሐፍ ይዘግባል፣ ይነግረናል። ይህ ብቻ አይደለም። የኢያኢሮስ ሴት ልጁ ደግሞ ክርስቶስ አስነስቷታል። እነዚህ ሁሉ እንደተነሱ መጽሐፍ ቅዱስ ይገልጣል። ያውም ክርስቶስ በሞተበት ዕለት ራሱ ከ500 በላይ ሙታን ከመቃብሩ ተነስተዋል። ክርስቶስ በተሰቀለበት ቀን 5ቱ ቢጽ የምንላቸው 500 ሙታን በአንድ ጀንበር ተነስተዋል። ከዚያ በላይ ማለት አሁን ከሆነ እነዚህ ሁሉ ሙታን እንደተነሱ መጽሐፍ ቅዱስ ይገልጣል። ድንግል ማርያም ተነሳች ሲባል ለምንድን ነው ሰዎች የሚቃወሙት? ሙቶ መነሳት ለሰው ልጆች እኮ የተሰጣቸው ጸጋ ነው። በቃ ገና አንድም የሰው ልጅ የማይነሳ የለም። አንድም ሁሉም ሙቶ ይነሳል። ነገር ግን ጊዜ አለው። ለሁሉም የመነሳት ቀን ምጽአት ነው። እመቤታችን ግን ቀድማ ተነስታለች ማለት ነው። ይህንን ካመንን ይህንን ከተረዳን የእመቤታችንን መነሳት በግልጽ ቋንቋ ቤተክርስቲያናችን ስታስተምር እውነትና ሐቅ እንደሆነ እናምናለን ማለት ነው። እየተረዳችኝ ነው? እስቲ የምትረዱኝ ካልተረዳችኝ ቀለል አደርገዋለሁ ሀሳቡ። እስቲ የምትረዱኝ አሳዩ። አይ ጥሩ። እንደዚህ ከሆነ ተረዳችኝ። የትምህርታችን ርዕስ ንግሥቲቱ በየት ትቆማለች? በቀኝ። ቀኝ የተባለው በማን ቀኝ ነው? በጌታ ቀኝ። ከቁጥር 1 ጀምሮ አንቁት ይገልጧል መጽሐፍ ቅዱሱ። ሙሉን ስዘረዝር ጊዜ እንዳልወስድ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ታስተምራለች። ድንግል ማርያም ተነስታ አድርጋለች ትላለች። ያሳረጓት ደግሞ መላእክት ናቸው። አሁን ወደ ቅዱሳን ድርሰት ልምጣ። አይረግዋ መላእክት ለማርያም አይደለ? መላእክት ድንግል ማርያምን አሳረጓት ይላል። አረገች፣ ወደ ላይ ከፍ ብላ ወጣች።
ተነስታ አድርጋለች። ይህንን የማያምኑ አካላት፣ ትንሣኤዋን የማይቀበሉ አካላት መጽሐፍ ቅዱሱን ማንበብ ይገባቸዋል ማለት። አሁን ዛሬ የእመቤታችንን በዓል አክብረናል አይደለ? የትንሣኤዋንና የዕርገቷን በዓል ያከበርን። ይህን ስናከብር ምን ይሉናል? ብዙ አምላኮች አሏቸው እያሉት ይችላል። ግን አምላካችን አንድ እግዚአብሔር ነው። የምናመልከው የፈጠረን እግዚአብሔር ነው። እግዚአብሔር ያከበራቸው ቅዱሳን ምን እንላለን? እናከብራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ፈጣሪ አለ እንዴ ተብላችሁ ሰምታችሁ ታውቃላችሁ? ግን ሰዎች ተቾች የማያውቁን ገብተው ያልተረዱ የኦርቶዶክሶች ፈጣሪዎች አምላኮቻቸው ብዙ ናቸው ይሉናል አይደለ? አይደለም። አምላካችን ፈጣሪያችን አንድ እግዚአብሔር ነው። ይሄ ነው የምናምነው። ነገር ግን አንድ እግዚአብሔር ያከበራቸው ቅዱሳንን ምን እንላቸዋለን? እናከብራቸዋለን። ድንግል ማርያም የእግዚአብሔር እናቱ ናት። የእግዚአብሔር ወላጅ እናቱ ስለሆነች እናመሰግናታለን፣ እናከብራታለን፣ የጸጋ ስግደት እንሰግድላታለን። ፈጣሪ ናት ብለን ግን አናውቅም። አንድም ቀን በኦርቶዶክስ ቤተክርስቲያን ድንግል ማርያም ፈጣሪ ናት ተብሎ ተሰብኮ አያውቅም። ሐቁ ይህ ነው። ግን አማላጅ ናት። ማማለድ ማለት ጥያቄ መጠየቅ ማለት ነው። ልጅ ወይ እንዲያደርግላቸው ብሎ መጠየቅ ነው። እናንተስ መጠየቅ ትችላላችሁ? የዘመናችን ያማነ እኛ እንጸልይላችሁ ይሏቸዋል። ድንግል ማርያም ታማልዳለች ሲባል አይሆንም ይላሉ። እንዴት ለማካችሁ ነገሩ እነሱ መጸለይ ማለት እኮ መጠየቅ ማለት ነው። ወደ እግዚአብሔር ጥያቄ ማቅረብ። ቅዱሳን ይለምናሉ፣ ቅዱሳን ያማልዳሉ ሲባል ይቃወማሉ። እሳ እኛ ግን እንጸልያለን ይሏቸዋል። ልጸልይልሽ አይደለም? እንዴት ነው የሚቀለለው? ኦርቶዶክሳውያን እንዳትሸወኑ። አንድም እንከን የሌለባት እውነተኛ ትምህርት የምታስተምር ቅድስት ቤተክርስቲያናችን ናት። ይህንን እመኑት። ታዲያ ዛሬ በዓል ስናከብር እንዴት መሰላችሁ? ቤተክርስቲያን በዓል ስታከብር ከዓለም ለይተን ማየት ያስፈልጋል። አሁን በዓለማችን ብዙ በዓላት ይከበራሉ። ለምሳሌ የውሃ ቀን ተብሎ ይከበራል። ይከበራል አይከበርም? ይቻላል። የውሃ ቀን እያከበረች የአምላክን እናት ቀን ማክበር አቃታት። ሌላው ቀርቶ ጊዮርጊስ ደይ ተብሎ የአህያ ቀን ይከበራል። ይከበራል አይከበርም? በተለይ እንደነ ቻይና ያሉ ሀገራት የአህያ ቀንን በጣም ነው የሚያከብሩት ስለሚወዱ ማለት። ኢትዮጵያም አለ የአህያ ቀን እኮ ይከበራል። ታውቁታል። የኤችአይቪ ቀን ይከበራል አይከበርም? ይሄ ታውቁታላችሁ በቀላሉ። የኤችአይቪ ቀን ተብሎ መብራት እየተበራለት ቲሸርት ታትሞለት ይከበራል አይከበርም? እስኪ ንገሩ። ተሳሳት። የኤችአይቪ ቀን ለዚህ ያህል ጊዜ ተከበረ ሲባል አልሰማችሁ? የዜና ሽፋን ተሰጥቶት መሪዎች ሳይቀር ክብር ሰጥተውት በዓለም አቀፍ ደረጃ ሲከበር የታችላል። በሽታ የምታከብራ በሽታ ፈዋሿ ድንግል ማርያምን ማክበር አቃታት። እንድትደጋጋች አሁን በሽታው ነው ማክበር የሚሻለው። በሽታ ፈዋሿ ድንግል ማርያም። በድንግል ማርያም የተፈወሳችሁ እስቲ መስክሩላት። በእውነት ለበሽታ መብራት ያበራ ትውልድ፣ ለበሽታ ቲሸርት ያሳተመ ትውልድ የእመቤታችን ስም እያነሳ ለእመቤታችን መጋረጃውን እያቀረበ ለእመቤታችን ጧፉን ዕጣኑን እያቀረበ መብራት እያበራ ቢያከብራት ስህተቱ ምኑ ላይ ነው? ተሳስቶ ነው? ለቅዱሳን መብራት ማብራት ይሄ እኮ ቀላል አይደለም። ለዚህ አንድም እንከን የለባትም ቤተክርስቲያናችን። ይህንን አምነን እንኖራለን። የምናከብራት ልጇን ስላከበራት ነው። በተለይ የዛሬው ቀን እመቤታችን ከምትወዳቸው በዓላቶቿ አንዱ ማለት አንዱ ነው የዛሬው ቀን። ስለዚህ ክርስቲያኖች ስታከብሩ ድንግል ማርያምን አትፍሩ። በእውነት ማለት ነው። ደግሞ የምናከብራት የምንወዳት ዝም ብለን አይደለም። መጽሐፍ ምን ይላል? በጣም በሚያስደንቅ መልኩ የኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ደግሞ ደጋግሞ ሲናገር ማርያም እናከብርሻለን፣ ማርያም ሆይ እንወድሻለን በማለት ቅዱስ ያሬድ የገለጠው አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ የዳዊት ልጅ ገነነች ያለ እናመሰግንሻለን እናከብርሻለን ያላትን እንደገና ደግሞ በቅዳሴው አባ ሕርያቆስ ኦ ማርያም በእንተ ዝናፈቅረኪ ማርያም ሆይ ስለዚህ ነገር እንወድሻለን ወናቤቻል እናከብርሻለን ከፍ ከፍ እናደርግሻለን። አሁን ከአባ ሕርያቆስ የበለጠ ሰው ኑሮ ነው? ከቅዱስ ኤፍሬም የበለጠ ጻድቅ ኑሮ ነው? እመቤታችንን አላከብርም የሚል ማርያም ሆይ አለ። ስለዚህ ነገር እንወድሻለን ከፍ ከፍ እናደርግሻለን። ስለምኑ እስመ ወለድኪ ለነ መብልዐ ጽድቅ ተባባል። እውነተኛውን መብል ወልደሽልናልና እውነተኛውን መጠጥ አስገኝተሽልናልና ማርያም ሆይ እንወድሻለን ይላል። እውነትም ሐሰት ነው። በቃ ለዚህኛ እንወዳታለን እናከብራታለን። እንዲያው ገነት መግባት ትፈልጋላችሁ? የሆነታችሁ ነው። አሁን እዚህ የተሰበሰብነው ሁላችን ገነት ለመግባት መንግስተ ሰማያትን ለመውረስ ማለት ገነት ለመግባት
ቁልፉ መክፈቻ ቁልፉ ከማን እጅ ላይ ያለው? ታምናላችሁ? በምን መረጃ ያስፈልጋል? ውዳሴ ማርያም ትጸልያላችሁ። ምን ይላል ውዳሴ ማርያም? በሔዋን የገነት ደጅ ተዘጋ፣ ከዛስ በድንግል ማርያም ተከፈተልን። ስለዚህ አሁን የገነት ደጅ የተከፈተው በማለት በድንግል ማርያም። ታዲያ ገነት መግባት የምንችለው ቁልፏ ማርያምን ምን ካረግን ነው? ከያዝን ነው። በቃ እኮ ምንም ያንቀሳቀስ ቃል እኮ ነው። በእንተ ሔዋን ተሐጽዋ ተገነት፣ በሔዋን ምክንያት የገነት ደጅ ተዘጋ አለ። ወበእንተ ማርያም ድንግል ተርእዮ ለነ ዳግመ፣ በድንግል ማርያም ግን ዳግመኛ ተከፈተልን። ይሄ ቀለል ባለ ቋንቋ ሲገለጽ ማርያም የገነት ቁልፍ ናት ማለት ነው አይደል? ገነት የሚከፈትባት ለ5500 ዘመን ያክል ተዘግቶ የነበረው የገነት ደጅ የገነት በር የተከፈተው በእርሷ ምክንያት ስለሆነ የገነት መግቢያ ቁልፋችን ናት። እንደው ሰሞኑን ውዳሴ ማርያም ቅዳሴ ማርያም ሲተረጎም ሰምታችኋል አይደል? ማርያም ማለት የስሟ ትርጓሜ ሲተረጎም አንዱ ገነት መንግስተ ሰማያት መርታ የምታስገባ ማለት ነው ሲባላሰባችሁ። ስለዚህ ገነት መንግስተ ሰማያት መርታ የምታስገባ መሪያችን ቁልፋችን እርሷ ናት። ቁልፍ ያላዘ ሰው ቤት ውስጥ ሊገባ አይችልም። ከሰበረም ወንጀል ነው አይደል? ቤት ለመግባት ቁልፍ ያስፈልጋል። የገነት መግቢያ ቁልፍ ማርያም ናት። መዳኛ ምክንያታችን ስለሆነች ክርስቶስ የምንወርሰው ዓላማችን ነው። ይህንን ማየት ይህንን መርዳት ያስፈልጋል። እንዲሁም እመቤታችን ተነስታ አድርጋለች ሲባል እኛ ገና እያንዳንዳችን እንደምንነሳ ነግራቸዋል። እስቲ 3 መሰረታዊ ነገሮችን ንገራችሁና ትምህርቱን እንጠቀልለው። እኛ እንደምንነሳ የቤተ ክርስቲያናችን ሊቅ ቅዱስ ኤጲፋንዮስ ምን አለ መሰላችሁ? በሃይማኖት አበው የተባለ ቤተክርስቲያን ትልቅ መጽሐፍ አለ አይደል? ሊቃውንቱ የጻፉት እነ ዮሐንስ አፈወርቅ፣ እነ ባስልዮስ፣ እነ ቄርሎስ እንደገናም ደግሞ እነ ሳዊሮስ ሌሎች ብዙ ሊቃውንት ተሰብስበው የጻፉት ሃይማኖታዊ የተባለ አለ። ከዚያ ውስጥ ኤጲፋንዮስ የጻፈው በጣም የሚደንቅ ነገር ስለ ትንሣኤ ሙታን ሲያስረዳ በሚደንቅ ምሳሌ ይገልጣል። ምን ላይ መሰላችሁ? 3 ምሳሌዎችን ላንሳ። ኤጲፋንዮስ ያለው አንዱ ምን አለ? አንተ ሰው የሙታንን መነሳት ከጠጉር ተማር አለ። ከምን ተማር? ከጠጉር ተማር። ጠጉርን ትላጨዋለህ አለ። ጠጉርን ትላጨዋለህ። የተላጨው ጠጉር ከራስ ላይ የለም አለ። ሲላጨው ጠጉር የለም አለ። ጠጉርን መላጨት የመሞት ምሳሌ ነው። እንደገና የተላጨው ጠጉር ተመልሶ ምን ይሆናል? ምን ይሆናል? ይበቅላል፣ ያድጋል። ተመልሶ መብቀሉ አንተ ሙተህ ምን ትሆናለህ? ትነሳለህ አለ። አያችሁ፣ አንድ ምሳሌ ነው። የጠጉር መላጨት የመሞት ምሳሌ፣ የጠጉር መብቀል የምን ምሳሌ? የትንሣኤ ምሳሌ ነው ብሎ አስቀምጦልናል። የተረዳችሁ ነው። እዚህ ላይ መላጦችን አይመለከትም። ጠጉር ቀጣዮችንም አያይም አይደለ? መላጣ ከሆነ ጠጉር የለውም ማለት ስለማይበቀል፣ ቀጣዮች ደግሞ ጠጉራቸው የነሱ የነሱ አይደለም አይደል? መላጣም ቀጣይም አይመለከትም። ጠጉር በቆ የሚላጨው ነው የሚመለከተው። ኤጲፋንዮስ ያስቀመጠ ይሄን ነው። ከዛ ይሄን ደግሞ በደንብ አድርገን አመሳቅለን ስናየው በአንድ ራስ ላይ ነጭና ጥቁር ጠጉር አለ አይደል? እድሜ ገፋ ሲል የሚመጣ አሁን እንኳን በልጆች ላይ ሁሉ ሰፍሮ ይታያል። ነጭ ጠጉር ማለት ነጭና ጥቁር ጠጉር በአንድ ራስ ላይ ሲበቅል በተላጨ ጊዜ ሁሉም በየመልካቸው ነው አይደል የሚበቅሉት? ነጩ ነው፣ ጥቁሩ ምን ብሎ ይበቅላል? ጥቁር ብሎ ይበቅላል። ስለዚህ የሞቱ ሰዎችም ሲሞቱ ኃጥአን ከነበሩ ሲነሱ ማጥሮ ነው የሚነሱ። ሲሞቱ ጻድቅ ከነበሩ በጽድቅ ስራ ከነበሩ ሲነሱ ምን ብሎ ነው የሚነሱ? ጻድቁ ነው የሚነሱ። በአንድ መቃብር ጻድቃንና ኃጥአን ሊቀበሩ ይችላሉ። በአንድ ራስ ላይ ነጭና ጥቁር ጠጉር እንዳለ ሁሉ በአንድ መቃብር ኃጥአንና ጻድቃን ቢቀበሩ በራስ ላይ ነጭና ጥቁር ጠጉር ተላጭቶ ሲበቅል የራሱን መልክ የራሱን ከለር ይዞ እንደሚበቅለው ሁሉ ኃጥአንና ጻድቃን ሲነሱ የየራሳቸውን ስራ ይዘው ይነሳሉ ይላል። ግልጽ ነው ሐሳቤ? አንዴ ነው። ሁለተኛ ምሳሌ ኤጲፋንዮስ ከጥፍር ተማርሯል። ጥፍርን ምሳሌ አድርጎ አቅርቦታል። ጥፍርን ትቆረጠዋለህ። ጥፍርን መቆረጥህ የመሞት ምሳሌ ነው። ከተቆረጥከው በኋላ ተመልሶ ጥፍር ምን ይሆናል? ያድጋል። ጥፍር ማደጉ የምን ምሳሌ ነው? የትንሣኤ ምሳሌ ነው። እዚህ ላይ ደግሞ ጥፍር ቀጣዮችን አይመለከትም ማለት ጥፍር የሚቀጥሉ ሴቶች እህቶቻችን አሉ። የእኛ ዘመን እኮ የማያሳየን ጉድ የለም እባካችሁ። አሁን ጥፍር እንደ ጭራ ወጃቸው ጥፍር ቀጥለው የሚታዩሉ ለማጨብጨብ እንኳን የሚቸገሩት ዓመት ሲወጣ የሉ አሜን።
እንደው ታቦቱ ወጥቶ እልል በሉ አጨብጭቡ እያሉ መምህራኑ ሲናገሩ ጥፍር የቀጠሉ ሰዎች ለማጨብጨብ ይጨብጣቸዋል። ለምን? ካጨበጨቡ ጥፍራቸው ምን ይሆናል? የተቀጠለው ምን ይሆናል? ይነቀላል፣ ውልቅ ይላል። ስለዚህ ምንድን ነው የሚያደርጉት? አጨብጭቡ ሲባሉ ምልክት ነው የሚሰጡት። እንደዚህ እንደ መርጌታው ምልክት ነው የሚሰጡት። አያጨበጭብም። የእኛ ዘመን ትውልድ ምልክት ሰጭና ካሜራ አቀናጭ አብዛኛው ሰው ማለት ነው። ታቦቱ ወጥቶ ካሜራ የያዘውን ሰው ስታዩ ከግማሽ ፐርሰንት በላይ አጨብጫቢ አይደለም። ለታቦቱ ክብር ይሰጥ አይደለም። ምን የሚያደርግ ካሜራ የሚቀርጽ በአንዱ ከተቀረጸ በኋላ እኮ መካፈል ይቻላል አይደል? ሸር ማድረግ ይቻላል። ለምንድን ነው ታቦቱ ሲወጣ ማናከብረው? ስለዚህ ጥፍር መቆረጥ አለ የመሞት ምሳሌ ነው። የተቆረጠው ጥፍር ተመልሶ ያድጋል። የጥፍር ማደጉ ደግሞ የምን ምሳሌ ነው? የትንሣኤ ምሳሌ ነው አለ። ቀጠለና ሶስተኛ ምሳሌ ያደረገው ደግሞ ፀሐይ ነው። ፀሐይ ማታ ትገባለች። ማታ መግባቷ የመሞት ምሳሌ ነው። ገብታ አትቀርም። ተመልሳ ጠዋት ምን ትሆናለች? ትወጣለች። ጠዋት መውጣቷ ከመቃብር ተነስተህ የመውጣት ምሳሌ ነው ብሎ ኤጲፋንዮስ አስቀምጦታል። ስንት ምሳሌ ነገርኳችሁ? አንደኛ ምን አይመን እኩል ያሰባችሁ እኩል መልሱ። አንደኛ ምን ጠጉር፣ የጠጉር መላጨት የምን ምሳሌ? አሁን አንተው እንግዲህ ጠጉርን ስትላጨው ስትቆረጠው መሞትን አትርሳ። የጠጉር መላጨት መሞት ነው፣ መብቀሉ መነሳት ነው። የጥፍር መቆረጥ መሞት ነው፣ የጥፍር ማደጉ መነሳት ነው። ፀሐይ ማታ መግባቷ የሞት ምሳሌ ነው። አሁን ፀሐይ የት ነው ያለች? ገብታለች። የት እንዳለች ታውቃታላችሁ? ፈልጓት እስቲ ያሳዩ። በምስራቅ ናት፣ በምዕራብ ናት፣ በሰሜን ናት፣ በደቡብ ናት። ገብታለች አይደል? ወደ መግቢያዋ ገብታለች። ግን የለችም የተባለችው ፀሐይ ከ12 ሰዓት ቆይታ በኋላ ጠዋት ብቅ ትላለች አይደል? ብቅ ትላለች። ልክ ሞተው 20 ዓመት 50 ዓመት 1000 ዓመት 2000 ዓመት 3000 ዓመት የሆናቸው ሰዎች በምጽአት ምን ይሆናሉ? የለም እንደተባለችው ፀሐይ ተመልሰው ምን ይሆናሉ? ከመቃብር ምን ይሆናሉ? ይወጣሉ፣ ይነሳሉ። ወኩሎሙ ሙታን ይወጽኡ ውስተ መቃብር ይላል። ሙታን ሁሉ ከመቃብር ይወጣሉ አለ። ስለዚህ ኦርቶዶክሳውያን እንኳን ድንግል ማርያም ናትና እያልኳችሁ ነው። እኛ ሁላችን ገና ምን እንላለን? እንነሳለን። ደስ ይበላችሁ የማርያም እንሰና እንደውም መጽሐፍ ምን ይላል? በትንሣኤ ከመቃብር እንወለዳለን ይላል። ሰው 3 ጊዜ ነው የሚወለደው። ስንት ጊዜ? ይሄ መጽሐፍ ያለው ነው ነገራችሁ። 3 ጊዜ ዮሐንስ አፈወርቅ በግልጽ ያስቀመጠው የመጀመሪያው ሰው የሚወለደው ከእናቱ ማህፀን ነው ይላል። እውነት ነው አሰበ እውነት ነው አሰበ መቼም አሰበ አትሉኝ። እኔ ሁላችሁም ስለተወለዳችሁ ከእናቱ ማህፀን ነው ይላል። አንደኛ። ሁለተኛ የሚወለደው ከሁለተኛዋ እናቱ ከማን ነው? ከቤተ ክርስቲያን ነው አይደል? ከቤተ ክርስቲያን ሲጠመቅ የእግዚአብሔር ልጅ ሆናል ይወለዳል ይላል። ሶስተኛ የሚወለደው ከመቃብር ነው ይላል። ከመቃብር በምን ይወለዳል? በትንሣኤ። ከእናት ቀጥታ ከማኅፀን በመውጣት ይወለዳል። ከቤተ ክርስቲያን በመጠመቅ ይወለዳል። ከመቃብር በመነሳት ይወለዳል። እነዚህ 3 ትንሣኤ አሉት የሰው ልጅ ይላል። ስለዚህ ዛሬ የእመቤታችን ትንሣኤ ስናከብር እነዚህን ሁሉ መረዳት ያስፈልጋል። ለዚያም የሙታን መነሳት ገና ምን እንላለን? ተስፋ እናደርጋለን። እመቤታችን ግን ቀድማን ከኛ ምን ብላለች? ተነስታለች ማለት። እናታችን ቀድማን ተነስታለች። ቀድማን ሞታለች፣ ቀድማን ደግሞ ተነስታለች። የሚገርማችሁ መሞቷን ያመኑ ሰዎች መነሳቷን ለምን አልተቀበሉ? ድንግል ማርያም ሞታለች ይሏቸዋል። መጽሐፍ ቅዱስ ውስጥ የለም ማርያም ቀጥታ ተነሳች ይላሉ አይደል? እሺ ሞተች ማርያም የሚል ሳይ አለ ወይ? ስለ ድንግል ማርያም ጽፏል አይደል? ሞተች ግን በቀጥታ የለም። ጉንጭ አልፋ ክርክር እንዳይሆን እንጂ ለሚጠይቋቸው አይደል ማርያም ሞተች እንጂ አልተነሳችም ካሏችሁ የታል ሞተች የሚል እስቲ ያሳየኝ ይበሉ። እሱ ተነሳች የሚል እስቲ አሳየኝ ካላችሁ ለመናፍቅ ብዙ ማመሳቀስ ስለማያስፈልግ ምን ትላላችሁ? ወተንሳት ማርያም ብዙሃን ሳይቀር ማርያም ተነሳች ናችሁ ነው። ከዛ ሉቃስ 1 ላይ ያደረገ ግን ለኛ ለኦርቶዶክሳውያን ማርያም ተነሳች የሚለው ከአንድ ቦታ ወደ አንድ ቦታ ለመሄድ ነው። ለመናፍቃን ግን ማርያም ተነሳች የሚለው ይሄው ተነሳች ይላል። ከምን አብራ አንድ ከሞት አንድ ከቦታ አንድ ከአንድ ቦታ ወደ ሌላ ቦታ ለመሄድ ምን አለች? ተነሳች ነው። መልስ መስጠት ይቻላል ያልኳችሁ ሞታች ግን በቀጥታ መጽሐፍ ቅዱስ ውስጥ የለም። የኛ የእመቤታችን መጻሕፍት አሉ ነገረ ማርያም የተጻፈባቸው ምን ይላል? መሞቷን ይገልጣል አይደል? ኑሮዋን የሕይወት ጉዟን ይገልጣል። ከዚያ መኖሯን ይገልጥና መሞቷን ያስረዳል። መሞቷን አስረድቶ መቀበሯን ይገልጣል። መቀበሯን አስረድቶ መነሳቷን ያስረዳል። መነሳቷን ገልጦ ደግሞ ምን ማለት ነው? ማድረጓን ይገልጣል ማለት ነው። ስለዚህ ከልደቷ እስከ እርገቷ አስቀምጦልናል። ወይም ከጽንሰቷ
እስከ እርገቷ አስቀምጧል። ቤተክርስቲያን ስትጽፍ ስትሰንድ ሙሉውን ነው የምትስ። ይህንን መያዝ ያስፈልጋል። ግን ሁሌም ከአይምሯችሁ የማትረሷቸው 3 እናቶች አሉ። ስንት እናቶች? 3 እናቶች። እነኝህን እናቶች ነግሬያቸው ትምህርት የነቋጫለ። ግን 3 ነገር እያልኩ የነገርኳቸውን አትርሷቸው። ስንት 3 ነገር ነግሬያቸዋለሁ እንዳትረሱ። 3 እናቶች አሉ። የመጀመሪያዋ እናታችን ድንግል ማርያም ናት። የመጀመሪያዋ እናታችን እናት ደግሞ ሁልጊዜ መጋቢት ናት። እናት ምንድን ናት? ለልጆቿ ምግብ የምትሰጥ ናት አይደለ? አንደኛዋ የዓለም እናት፣ የሰው ልጆች ሁሉ እናት ድንግል ማርያም ናት። ምን መረጃ አለ? የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ምን ይላል? እነኋት እናትህ። ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ለዮሐንስ እናት እንድትሆነው ሰጠው አይደለ? ዮሐንስ ደግሞ ልጇ ሆኖ እናት ድንግል ማርያምን ተቀበለ። ልክ ለዮሐንስ እናቱና ስትሰጠ ለእኛ ምናችን ሆነች? እናታችን ሆነች አይደለ? የእናታችሁን ባለው ዛሬ ያከበራችሁ ያላችሁ እያልኩ ነው። ሳቃርነው ይሄ ብቻ አይደለም። ልክ አምላክ ዳዊት ሰው ምን ይላል? እናታችን ጽዮን ይላል አይደል? እናታችን ጽዮን ይላል። ሰው አለ። ለምን? ወብስት ተወልደ በውስቴቷ ከእርሷ ሰው አባታችን ምን ሆኖባታልና? ተወልዶባታልና። እንደው ያው ማንያን አንድ ያልተረዱት ነገር አለ። ኦርቶዶክሳውያን አይዟችሁ፣ አመሳጥሮ መማር ልክ ብዙ ሊቃውንት አሉ ቤተክርስቲያን ቀርቦ መጠየቅ። አሁን በዚህ በመድረክ ላይ ብዙ ለመድረስ ይከብዳል አይደለ? ግን ቁጭ ብሎ በደንብ ብትወያዩበት ብትማማሩ ቤተክርስቲያናችሁ ውቅያኖስ ናት። ታዲያ ይህን በቀላል ቋንቋ የእመቤታችን እናትነት ለማክበር ምኑን መረዳት ያስፈልጋል? ኢየሱስ ክርስቶስ ምናችን ነው? ምናችን ነው? አባታችን። በምን የወለደን? በጥምቀት የወለደን አይደል? ወለደን ዳግሞ በጥምቀቱ ያቅዱስ ያለ በጥምቀት የወለደን ነው ኢየሱስ ክርስቶስ። ለዚያም አባታችን ወይ ምን ብላለን? በሰማያት የምትኖር ማን? ኢየሱስ ክርስቶስ አይደል? አባ አባ ብለን የምንጠራበትን የልጅነት ስልጣን ሰጠን ተብሎ በመጽሐፍ ውስጥ ተጽፏል። ስለዚህ ኢየሱስ ክርስቶስን አባታችን ካል የኢየሱስ እናት ማርያም ምናችን ነው? ይወቃል ታዲያ ማርያም እናታችን ሲሉ ሰምታችሁ ታውቃላችሁ? አይሉ ለምን አያችሁ? ስህተት መስለኝ እኛ ማርያም እናታችን ናት ስንል በቀጥታ ከመስቀል ላይ ለዮሐንስ ስትሰጥ ለእኛም ተሰጥታናለች። ልበ አምላክ ዳዊት እናታችን እንደምንላት ትንቢት ነግሮናል። እንደገና ደግሞ ልጇ አባታችን ስለሆነ የአባታችን እናት ለእኛ ምናችን ናት? ደስ ይበላችሁ እናታችን ናት። ለምን ልንገራችሁ? እናት ምንድን ናት ብያችኋለሁ? መጋቢት ናት አይደለ? እናት ምግብ ሰጭ ናት። እውነተኛው ምግባችን ክርስቶስን የሰጠችን የወለደችን ማን ናት? እመቤታችን አይደለች? ታዲያ ቅድም ጠቅሼዋለሁ። አሁን ልድገመው። እዚህ አባ ሕርያቆስ ምን አለ? ማርያም ወይ ስለዚህ ነገር እንወድሻለን። ስለምኑ? እውነተኛውን መብል ክርስቶስን ስለወለድሽልን፣ እውነተኛው መጠጥ ክርስቶስን ስለወለድሽልን አይደል? ምግባችንን ስለወለደችን ነው የምንወዳት። እመቤታችን የወለደችው ክርስቶስ የኛ ምናችን ነው? ምግባችን። እንዲሁም ሊቁ ቀረብ ቢያደርግና እንዲናታል መፍሪት ለእንተ ይትበላ የሚበላውን ያፈራሽልን፣ ወመንቂት ለእንተ ይሰተይ የሚጠጣውን ያመነጨሽልን ይላል። እንደዚህ ደንቃል። ማን ነው ያ የሚበላው? የክርስቶስ ሥጋ አይደለም? ምንድን ነው ያ የሚጠጣው? የክርስቶስ ደም አይደለም? መፍሪት ለእንተ ይትበላ ወመንቂት ለእንተ ይሰተይ የሚበላውን የሚጠጣውን ያስገኘች፣ የሚበላውን ያፈራች፣ የሚጠጣውን ያመነጨች እናታችን ናት። እናት ምግብ ሰጥናት እያቸዋል። ያንን ክርስቶስን ምግባችን እሷ ላይ ሰጠችን። ክርስቶስ ደግሞ የኛ ምግባችን ነው። ክርስቶስ መጠጣችን ነው። ክርስቶስ ልብሳችን ነው። ክርስቶስ ራሳችን ነው። ክርስቶስ አካላችን ነው። ክርስቶስ ሕይወታችን። ኢየሱስ ክርስቶስን ቤተክርስቲያን እንደዚህ ነው የምታምነው። እሱ ራሱ ምን ብሏል? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ያ የዘላለም ሕይወት የሆነ ማነው የወለደችልን? ድንግል ማርያም። ድንግል ማርያም የማታስፈልግ ቢሆን ኖሮ እኮ ክርስቶስ ከእርሷ ምን ነበር? አይወለድም ነበር። ሳይወለድ እኮ ማዳን ይችላል። እላዩ ነው ማዳናችን ሳይመጣ፣ ግን በእርሷ በኩል ነው ዓለምን ለማዳን ፈቃዱ የሆነ በእርሷ በኩል። ለዚህም ትምክህተ ዘመድነ መመኪያችን እንላታለን። እና ኦርቶዶክሳውያን እውነተኛውን መብል ስለወለደችልን እውነተኛዋ ምናችን ናት? እናታችን ናት። እውነተኛውን አባት የማያዳላውን አባት ስለወለደችልን እውነተኛዋ ምናችን ናት? እናታችን ናት ማለት። በአይምሯችሁ ማትረሱት አንድ አረፍተ ነገር ላስቀምጥ። በዚህ ምድር ላይ ስትኖሩ
በዚህ ምድር ላይ እስካላችሁ ድረስ እርቧችሁ አንድ ጉራሽ እንጀራ ስትጎርሱ የሕይወት ምግብ የወለደችልን ማርያምን አትርሱ። እደግመዋለሁ፣ እርቧችሁ አልኳችሁ፣ የሥጋ ራብ ነው። አንድ ጉራሽ እንጀራ ስትጎርሱ የሕይወት ምግብ የወለደችልን ማርያምን አትርሱ። የምንበላው ምግብ ለዛሬ ነው፣ ለነገ ይሆን። እመቤታችን የወለደችልን ምግባችን ግን የዘላለም ሕይወት ነው ማለት። ይህንን አትርሱ። ጠምቷችሁ አንድ ብርጭቆ ውሃ ስትጠጡ የሕይወት ውሃ ክርስቶስን፣ የነፍሳትን ጥም የሚያበርደው ክርስቶስን የወለደችልን ማንን? ማርያምን አትርሱ። አስባችኋል? በአጭር ቋንቋ ስትበሉ አስታውሷት፣ የሕይወት ምግብ የወለደች እሷ ናት። ስትጠጡ አትርሷት፣ የሕይወት መጠጥ የወለደችልን እርሷ ናት። እየተግባባን ነው ክርስቲያኖች? እመቤታችን እሷ ናት። እንዲያውም ሊቁ ምን ይላል? በአንድ አረፍተ ነገር ከእመቤታችን አሳብሎታ ምን ይላል መሰላችሁ? እግዚአብሔር ሊምረው የወደደው የእናቱን ፍቅር ያሳድርበታል። እችን ቃል ሁላችሁም በሏት። እግዚአብሔር ነው። አይ ብዙ ናችሁ ግን አትሰሙ። ዳር ድረስ እግዚአብሔር ሊምረው የወደደውን የማን ፍቅር ያሳድርበታል? የእናቱን ፍቅር ያሳድርበታል። የእግዚአብሔር እናት የእኛም እናታችን ናት። እግዚአብሔር አባታችን ነው፣ እናቱ ደግሞ እናታችን ናት። የእመቤታችን ምልጃ በሁላችን ላይ ይደረበ። አለቀ። ሁለተኛ እናት የሥጋ እናት ናት። ሁለተኛዋ እናት የምን እናት ናት? የሥጋ እናት። የሥጋ እናታችን ክርስቲያኖች ቃል ሊገልጻት አይችልም፣ ግን በሊቁ ሐሳብ ሊግለጣትና ወደ ሶስተኛዋ እናታችን ሄድ። ሊቁ ምን እንዳታቀላችሁ? እናቴ አለ 3 ጊዜ ተሸከመች ይላል። እናቴ እሜ ጾረተኒ 3 ጊዜያት። እናቴ አለ 3 ጊዜ ተሸከመች። መቅድመ ጾረተኒ በውስተ ማኅፀና ተሳተ አውራ ወ5 ዕለታተ። መጀመሪያ እናቴ 9 ወር ከ5 ቀን በማኅፀኗ ተሸከመች ይላል። እውነት ነው? አዎ 9 ወር ከ5 ቀን እናቴ በሆዷ ተሸከመች ይላል። አሁን እዚህ ያለ ሁላችን በእናታችን ማኅፀን ውስጥ ስንት ወር ተቀምጠናል? 9 ወር ከ5 ቀን ተቀምጠናል አይደል? እንደዛ ተሸከመችኝ። ፊዚካል ቼንጅ ገጥሟል፣ የሰውነት ለውጥ ማለት ነው። አንዳንዴ ክብደት፣ አንዳንዴ እብጠት፣ አንዳንዴ ህመም፣ ያ ሁሉ ገጥሟት 9 ወር ከ5 ቀን በሆዷ ምን አለች? ተሸከመች። እውነት በጣም የሚገርም ነው። አስባችሁታል? ያን መከራ የወለዳችሁ እናቶች ታውቃላችሁ። 9 ወር ከ5 ቀን ሙሉ ምግብ አልበላት እያለ ብዙ ፈተና ገጥሟት 9 ወር ከ5 ቀን ተሸክማ እናት ልጇን ትወልዳለች። አንዱ የተሸከመችን እንደዚያ ነው። የሚገርመው የአሁኑ ልጆች ግን በ9 ወር ከ5 ቀናቸው አልወለድ ብለዋል አይደለ? ስንት ወር እየፈለጉ ነው? እንደ ዘመኑ እየጨመሩ መጡ። እንደ ሰው ክፋት ሕፃናትም እየጨመሩ መጡ። 42 ወር ሆናቸው አልወለድ ብለው በኦፕሬሽን የሚወልዱ እናቶች ብዙዎች ናቸው አይደለ? የሚገርም እኮ ነው። እናንተ የድሮዎቹ እንደውም ቀደም ብለው ይወለዳሉ። 10 ወር 9 ወር ሳይሞላ ይሆን። እዚህ ላይ አንድ ነገር ልነግራችሁ፣ ጽንስ የምታስወልዱ እህቶች ተጠንቀቁ። እግዚአብሔር ይቀስፋቸው። ነፍስ መግደል በዚህ የምትተባበሩ አካላት እግዚአብሔር ባሪያውና በአምሳሉ የሰራውን ፍጥረት እናንተ እንዳይፈጠር አትከልክሉት። አንዳንድ እህቶች ከዘሞቱ በኋላ ያልበቃ ብሎ እንደገና በዝሙት ምክንያት ጽንስ ሲፈጠር ዘሞቱ እንዳይባሉ፣ ሰረቁ እንዳይባሉ፣ ኃጢአታቸው እንዳይታወቅባቸው ጽንሱን ያስወርዱታል። እውነት ነው አይደል? እንደዚህ። ስለዚህ እግዚአብሔር እንዳይቀስፈን እንጠንቀቅ። በዚህ ሕይወት ያለፍን ካለ ደግሞ አሁኑን ለንስሐ እንዘጋጅ። መቼም ተሳስተን ከሆነ እግዚአብሔር ማሪ ነውና ይምረናል አይደል? ያን ግን እንዳትረሱት። ስለዚህ በእናቴ ሆድ ውስጥ 9 ወር ከ5 ቀን ቆየው እናቴ ተሸከመች ይላል። አንዱ ይሄ ነው። ሁለተኛው ወካይ በጾረተን ሚሜ በውስተ ዘባና በመልዕልተ ዘባና ይከታ በመልዕልተ ዘባና ተ3 ዓመተ ወሃ ቀፈተኒ ባይዳዊሃ ወሰሰተኒ ተበዚሃ። እናቴ 3 ዓመት በጀርባ ተሸከመች ይላል ከተወለደ በኋላ። ሁለተኛ በጀርባ ስንት ዓመት ተሸከመች? 3 ዓመት ተሸከመች ይላል። በእቅፏ እያቀፈች ራሷን መገበች ይላል። አያችሁ፣ ራሷን ማለት ከሰውነቷ ከጡቷ የሚመነጨውን ወተት መገበች ይላል። ስንት ዓመት ተሸክማ? አቤት እናት ወታ ራሷን እያበላች እኮ ነው ያሳደገችው። የበላችሁን እየበላ የጠጣችሁን እየጠጣች እኮ ነው ያለው። ከውስጥም የተሰራ ነው እንደዚያ። ታዲያ
ይላል። እናቴ እንደዚህ ናት አለ። በጣም የሚገርም ነው። እንደውም አንዳንድ እናት አይታቸዋል። የተወለደው ልጇን በጀርባዋ አዝላ እድሜው ትንሽ ከፍ ያለው ልጇን በእጇ እየጎተተች ገና ያልተወለደው ልጇን በሆዷ ተሸክማ ስትንቀሳቀስ አላያቸዋት? 3 ለ1 ነው። አልተመለከታችኋት? አሁን ከመካከላችን ነው ልጅ አዝለው በአንድ እጃቸው ልጅ ይዘው ሄዱ። ያዩኩ የእናቱ ለታሪክ ይገለጣል። እንደዚያ ሆና ደግሞ ለልጆቿ ለተወለዱት ልጆቿ ምግብ ታዘጋጃለች፣ ለባሏም ለቤተሰቧም ጭምር። ምን ያህል ጠንካራ ናት እባካችሁ! እናቶች በእውነት ያልተዘመረላችሁ ናችሁ እናንተ። ምን ቃል ይገልጣቸዋል እናቶቻችን? አንዱን አዝላ አንዱን ጸንሳ አንዱን በእጇ እየጎተተች ለተወለደው ምግብ እያዘጋጀች የምትኖር ልዩ ዓለም እኮ ናትና፣ ልዩ ዓለም። ታዲያ ሊቁ ገለጣት። 3 ጊዜ ተሸከመች ብሎ ገለጣት። ወንድሜ አንድ አንቀልቅል። ምናልባት አንተ ዲግሪ ሊኖር ይችላል፣ አንተ ማስተርስ ሊኖር ይችላል፣ አንተ ፒኤችዲ ሰርተህ ሊሆን ይችላል። እናት ግን እንደዚያ ዲግሪ ብላ ሊሆናት ይችላል። ግን የአንተ ዲግሪ እናት ጉሊት ተቀምጣ የሰው ፊት እየጠበሳት ፀሐዩ እያቃጠላት ብርዱ እየተፈራረቀባት ጉሊት ተቀምጣ ሽጣ ያንተ ትምህርት እንዳይቋረጥ እየከፈለች አስተምራ እያበላች አስተምራ አንተ ዲግሪ ስላለ እናት ዲግሪ የላትም ብለህ እንዳትልቃት። አይተሃል? ምናልባት አንተ ተምረህ የሚያምር ፕላዛ ላይ ወይም የሚያምር አፓርትመንት ላይ ልትቀመጥ ትችላለህ። እናት ግን በጭቃ ቤትና ቅዝቃዜው በሚበዛ ወይም ሙቀት በሚስብ በቆርቆሮ ቤት ልትኖር ትችላለች። አትሳታችን እናት ያንተ በአፓርታማ መኖር ዛሬ የእናት ውለታ ነው። አስበኸዋ? ምናልባት አንተ የሚያምሩ መኪኖችን ልትነዳ ትችላለህ፣ ዘመን ያወለዳቸው መኪኖች። እናት ግን ለእግሯ ጫማ አጥታ በባዶ እግር አትሄድ ይሆናል። እንዳትረሳትችን እናት ያንተ ዛሬ የምትነዳው መኪና በእናት ሆድ ውስጥ ጀምሮ ለአንተ ውለታ እናት ናት። እሷ በባዶ እግሯ እየሄደች ግን እንዳትረሳት። አንተ የሚያምር ቤት ውስጥ ተቀምጠህ እሷ ሙቀትንም ቅዝቃዜንም በሚስብ በቆርቆሮ አጥር ቤት ውስጥ እየኖረች ካለ ተሳስተሃል። አንተ በሚያምር ህይወት እሷ በጉስቁልና ህይወት ከኖረች አንተ እየኖርክ አይደለህ። እንዳትረሳት እናትህን። ሀቁ ይሄ ነው። እናቱን የማይወድ ቤተክርስቲያን እንዴት ሊወድ ይችላል? እናቱንስ የማይወድ ለእግዚአብሔር እንዴት ሊታዘዝ ይችላል? መጽሐፍ ምንድን ነው የሚለው? እናትና አባትን ምን በል? እናትና አባትን ምን በል? አክብር ነው። ይሄንን እንዳትረሱት። እቺ እናት ልዩ ናት። ሶስተኛ ምን አለ? ወስልሳ ጾረተኒ እሜ ውስተ ልባ ለዓለም አለ። ሶስተኛ እናቴ በልቧ በሀሳቧ ለዘላለም ተሸከመችኝ አለ። በእናት ልብ ውስጥ ፈጽሞ ልጅ ሊረሳ አይችልም። ለዘላለም እናቴ አለ በልቧ ተሸከመችኝ። እስቲ እናታችሁን ምትወዱ ጥሩ ከወደዳችሁ ደግፏት፣ እርዷት፣ አታስከፏት፣ ቃላት መልሱላት። ብትቆጣችሁም እንኳን አንገታችሁን ደፍታችሁ ሂዱ። እናት ናት። በሀሳቧ ለዘላለም ተሸከመችኝ። እናት እኮ 50 ዓመቱ ሞት ልጇ ከቤቱ ወጥቶ ሲሄድ ልጅ መኪና አደራ መኪና መንገዱን ተጠንቀቅ ትላለች አይደል? እናት አይደል? ደግሞ ርቦት ይሆን ትላለች። እንደውም አባባል አለ እንደ እናቴ ሳይሆን እንደ ማን አውለ እንደ ሚስቴ አውለ። ለምን መስራች አዲስ ይባላል። ሚስት ምን እንደምትል ታውቃላችሁ? ይሄን እየበላ እየጠጣ ከማን ጋር ተላ ደስታ እያደረገ ነው ብላ ሚስት እንደዚህ ነው ታስ። እናት ግን ወይኔ ልጅ ምን ገጥሞት ይሆን ምን አግኝቶብኝ ይሆን እያለች ትጨነቃለች አይደል? የእናቱ ነው ጭንቀት ነው። የሚስቱ ነው ግን ምንድነው? ምንድነው? አዎ ጥሩ ነው። እንደውም እናት ሲመሽ በሯን ከፍታ ነው ልጇን የምትጠብቅ። ሚስት ግን ከመሸ በሯን ዘግታ አላስገባም ትላለች። አያችሁ ልዩነት። ስለዚህ እንደ እናት ያታውለኛል። ለምን? የእናት ሀሳብ ሰቆቃ ነው። የሚስት ሀሳብ ግን እሷ ሚስት እየተናገረች ይህን እየበላ ነው ትላለች፣ ወይም ከሌላ ሴት ጋር ነው ያለ ትላለች። መሽቶበት እኮ ይህን ትራንስፖርት አትወልድ ይችላል። እንደዚያ ነው ሚስት የምታስብ። እንደ እናት አታውለኝ ማለት የእናት ውሏ ጭንቀት አለ እንዳልጨነቅ አድርገኝ ማለት እኮ። ስለዚህ ኦርቶዶክሳዊ በሀሳቧ እናት ለዘላለም ልጇን ትሸከማለች። ለዘላለም የተሸከመችን እናታችን በሀሳቧ ነው። ስለዚህ እናት ምንድን ናት ይላቸዋል? መጋቢት ናት አይደል? ድንግል ማርያም ምግባችን ክርስቶስን ወለደችልን። እናታችን ደግሞ ከራሷ የሚገኝ ጡቷን እናለችን መገበች። እናት መጋቢት ናት። ሁለተኛዋ እናታችን ድንግል ማርያም፣ ቀጥሎ ማናት? ወላጅ እናት ናት። ሶስተኛዋ እናታችን ቤተክርስቲያን ናት። ይሄ መጨረሻው ሀሳብ። አንድ እናት
ድንግል ማርያም ሁለት እናት፣ የሥጋ እናት የወለደች እናት፣ ሶስት እናት ማለት ቤተክርስቲያን። ቤተክርስቲያን እናታችን ናት። ቤተክርስቲያን አሁንም መጋቢያችን ናት። ሁለት ነገር ቤተክርስቲያን በቀጥታ ትመግበናለች። የመጀመሪያ ቃሉን ትመግበናለች። አሁን እየተማራችሁ ማለት ምግብ እኮ ነው፣ የነፍስ ምግብ። እንዲህ ነው የሚለው እንደው መጽሐፍ ሲሲታ ለነፍስ ቃለ እግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው አለ። የነፍስ ምግቧ አሁን ቃለ እግዚአብሔርን በየቀኑ መርሐ ግብር ቅዳሴው እኮ የነፍስ ምግብ ነው። ሰዓታቸው የነፍስ ምግብ ነው። ዝማሬ የነፍስ ምግብ ነው። ማህሌቱ የነፍስ ምግብ ነው። መዝሙር የነፍስ ምግብ ነው። ወንጌሉ የነፍስ ምግብ ነው። በየጊዜው ሳታቋርጥ ነፍሳችንን ቤተክርስቲያን ምን ታደርጋለች? ትመግባለች። እዚያ ቅዱስ ያሬድ ሲገልጠው የተራበች ነፍስ በጠገበች ጊዜ ምን ትላለች? ታመሰግናለች። ነፍስ ርፍት ወነፍስ ድምት እንተ ጸግበት ተአኩተከ። የተራበች ነፍስ በጠገበች ጊዜ ታመሰግናለች ነው የሚለው። የተራበች ነፍስ ምንድነው የምትጠግበው? የእግዚአብሔር ቃል። አሞጽ እንዲያው በምድር ላይ ራብ አመጣለሁ አለ። የማመጣው ራብ ግን የምግብ ራብ አይደለም፣ የእግዚአብሔር ቃል ራብ ነው አለ። ያከበረ የእግዚአብሔር ቃል የተራቡ ሰዎች አንድ ቀን ማደር አይችሉም። ለምን? ተስፋ ይቆርጣሉ። በተስፋ የሚያኖረን የእግዚአብሔር ቃል እኮ። አሁን በዚህ ዘመን ላይ የሚያኖረን ተስፋ እንጂ ምን የምንኖርበት ምክንያት አለ? ተስፋ ነው እያኖራችሁ ያለ። ምንም ሳይኖራችሁ በተስፋ እንጀራ የሌለው ሰው፣ የሚበላ ያጣ ሰው ነገ እበላለሁ ብሎ በተስፋ ይኖራል። ተስፋ የቆረጠ ሰው ግን ለዛሬ ማደር አይችልም። ተስፋ የቆረጠ ስል መብራቱም ተቋረጠ። የሚገርም እኮ ነው። መቆራረጥ ሆነ በለኛ። አዎ አባታችን ተስፋው ለምለም ዋለ ብለውኛል። እውነት ነው፣ ያለምልምልን። ስለዚህ ተስፋ የቆረጠ ሰው አንድ ቀን አያድርም። በሰከንድ ራሱን አንቆ ይገላል አይደለ? የሚበላ ያለው እኮ ተስፋ የሚቆርጥ ግን በእግዚአብሔር ቃል የተሞላ ሰው፣ የእግዚአብሔርን ቃል የተመገበ ሰው ተስፋ አይቆርጥም። የቱንም ያህል ፈተና ቢገጥመው ፈተናው እንደሚያልፍ ነገ ሌላ ቃል እንደሆነ ምን ይረዳል ማለት ነው። ስለዚህ ቤተ ክርስቲያን የእግዚአብሔርን ቃል የነፍስ ምግብ ትመግበናለች። አንድ ሁለተኛ የምትመግበን የአምላካችን ስጋና ደም ነው። ስጋውና ደሙን የምናገኘው ከየት ነው? በግል ቤታችን ነው እንዴ? በመኖሪያ ቤታችን ነው የምታገኙት? በመንገድ ላይ ነው? በሆቴል ላይ ነው? አይደለም። በቤተ ክርስቲያን ምን ቅድስት ቤተ ክርስቲያን ይላታል ራሱ እናታችን ቅድስት ቤተ ክርስቲያን ይላል። በእናታችን በቅድስት ቤተ ክርስቲያን የክርስቶስን ስጋ የክርስቶስን ደም እናገኛለን። ስጋውን እንበላለን፣ እንጠጣለን፣ ትመግበናለች። አሁን በዚህ በፍልሰታ ስትበሉ ስትጠጡ ሰንብታችኋል አይደል? አሰነበታችሁ። ካልበላችሁ አልፋችኋል፣ ካልጠጣችሁ አምልጧችኋል። የቤተ ክርስቲያን ምግብ ተመገቡ። አዎ ያ ምግቡ ቀርቧል፣ ያ መጠጡ ተቀርቷል። መብላት መጠጣት ለእኛ የተዘጋጀ ነውና ወደ ኋላ እንዳትሉ ኦርቶዶክሳውያን፣ ይህንን ምግብ የምታዘጋጅልን ይህንን መጠጥ የምትሰራልን ቅድስት ቤተክርስቲያን ድንግል ማርያም የሕይወት ምግባችን ወለደችልን። ቅድስት ቤተክርስቲያን ደግሞ ያንን የሕይወት ምግብ በቀጥታ ምን አደረገችን? ሰርታ ሰጠችን አይደል? አዘጋጅታ ሰጠችን። ስለዚህ ቤተክርስቲያን እናት ናት ነው። ሌላው የመጨረሻው ቤተክርስቲያን እኛን የምትሸከማት እናት ትሸከማለች አይደል? አዎ እስከ ችግር አይደል የምትሸከመው? እስከ ቆሻሻችን አይደል እናት የተሸከመችን? በሆዳችን ውስጥ በጀርባዋ አትጸየፍም እኮ። ቤተ ክርስቲያን እናታችን ናት። እስከ የትኛው ችግራችን ትሸከመናለች? እንዴት ብላችሁ ካሰባችሁ በአይምሯችሁ ማትረሱት ልንገራችሁ። ስንሞት የት መጥተን ነው የምንሰበሰበው? የት ነው ሄዳችሁ የምትቀበሩት? ቤተ ክርስቲያን አይደል? በቤተ ክርስቲያን ነው መጥተን የምንቀበረው። አያ ትሸከመናለች በሆዷ በመቃብር ሆዷ ውስጥ። እዩትማ ተመልከቱትማ። አንተ ወንድሜ የምትወዳት ሚስት አካልህ ከሞትክ በኋላ አንድ ቀን አብራት በዛ በምትተኙበት አልጋ ላይ አብራተኛ ከሬሳ ጋር የምትተኛ ሚስት አለች። እንድትቀበር ታመቻቻለች። ጩኻ አልቅሳ ከቤት እንድትወጣ ታደርግና ወደ ቤተ ክርስቲያን መጥተህ ትቀበራለች። አንቺ እህቴ የሚወድሽ ባልሽ ከአንቺ በቀር ሌላ የለም የሚልሽ ስትሞቺ 2 ቀን አብሮሽ አይውልም አያድርም። የምትረከብሽ ለዘላለም የምትሸከምሽ ልትይዝሽ ማናት? ቤተ ክርስቲያን ናት። አያችሁ እናት ተመልከቱ። እስከ ምንነታችን ከቤት ትንሽ ሬሳው ከቆየ አይ ይውጣ ይሸታል አይደል የሚሉን ዘመዶቻችን። ቤተ ክርስቲያን ግን ይሸተኛል አልቀበልማትም። እስከ ምናምንታችን ተሸክማ ትኖራለች። እውነተኛዋ ማረፊያችን ይችላል። እስከ ምጽአት ድረስ ተሸክማ የምትኖር በመቃብር ሆዷ ውስጥ አይደል
እስከምንወለድ እናት በሆዷ ውስጥ ትዛናለች አይደለ? እስከምንነሳ ደግሞ ቤተክርስቲያን በመቃብር ሆዷ ውስጥ ጸንሳ ትይዘናለች። ስለዚህ ለእናታችሁ ለቤተክርስቲያን ወደ ኋላ እንዳትሉ፣ ሶስቱን እናቶቻችሁን እንዳትጥሉ፣ በሶስቱ እናቶቻችሁ እንዳትደራደሩ። አንድ ወላዲተ አምላክ፣ ሁለት የሥጋ እናት፣ ሶስት ቅድስት ቤተክርስቲያን። እነዚህ እናቶቻችን አክብረን እንድንኖር አምላካችን ይፍቀድልን። ንግስቲቱ በቀኝ ትቆማለች ይችላል። ያችን ንግስት ድንግል ማርያም ናት። በጌታ ቀኝ ትቆማለች። ያው ዛሬ ቤተክርስቲያን በስፋት ድንግል ማርያም ተነስታ ማድረጓን ስታከብሩላለች ማለት ነው። የእመቤታችን በረከት በሁላችን ላይ ይደር። እሷ ተነስታ እንዳደረገች እኛንም ከኃጢአት መቃብር እንድንነሳ እመቤታችን ትርዳ። ብዙ የወደቅንበት የተቀበልንበት ነገር አለ። የዘረኝነት መቃብር፣ የኃጢአት መቃብር አለና ከዚያ ከመቃብር እንድንነሳ የእመቤታችን ምልጃ በረከት አይለየን። ይቆየን። እልልታውን ያንሳል። እልልታን የሚያውቅ ምስጉን ነው ይላል። ድገሙታ። ምስክርነት በስንት ይጸናል?